በጫማዎች የእግር ሹራቦች በተጎዳ አካል ላይ የታሰሩና የተጠቀለሉ መደገፊያዎችና በፋሻዎችን ለማበስ ሽፍን ጫማ ወይንም ሁፍ ከቆዳ የተሰራና የእግር መልበሻ የእግር ሹራብ ወይንም ካልሲ ከጥጥና ከመሳሰሉ ነገር የተሰራ የእግር መልበሻ ነው። በጫማዎችና በእግር ሹራቦችን ለማበስ የሚመለከቱ ጥንቃቄዎች በጫማዎችና በእግር ሹራቦች ላይ ማበስ በርካታ ሐዲሶች መሰረት ተደንግጓል። ከነዚህ ውስጥ አነስ ብን ማሊክ ረዲየላሁ ዐንሁ ጫማዎችን ስለማበስ ተጠይቀው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በጫማዎች ላይ ያብሱ ነበር ብሏል። ጫማዎችንና የእግር ሹራቦችን ለማበስ መሟላት ያለባቸው ሸርጦች፣ አንድ ከተሟላ ጧሃራ በኋላ የተለበሱ መሆን። ሙጊራ ረዲየላሁ ዐንሁ ባስተላለፉት መሰረት በአንድ ጉዞ ላይ ከነቢዩ ሰለላሁ ዐለይሂ ወሰለም ነበርኩበትና ከጫማዎቻቸውን ላወልቅላቸው ጎንበስ ስል ተዋቸው፣ በጧሃራ ላይ ሆኜ ካጠብኳቸው በኋላ ነውና ያስገቧቸው አሉና በጫማዎቻቸው ላይ ያበሱ ብለዋል። ሁለቱን እግሮች እስከ ቁርጭምጭሚት ድረስ የሚሸፍኑ መሆን። ከቁርጭምጭሚት በታች የሚቀሩ ጫማዎች ከሆኑ አይታበሱም። 3 ንጹህ ጧሂር ከሆኑ ነገሮች የተሰሩ መሆን። 4 ሐላል የተፈቀደ መሆን። ለወንዶች ከሆነ ሐርን የመሰለ ነገር አለመሆን። 5 ማበሱ ለዚህ በተወሰነ የጊዜ ገደብ ውስጥ መሆን። ነቢዩ ሰለላሁ ዐለይሂ ወሰለም ለማበስ የተወሰነ የጊዜ ገደብ ለነዋሪ ሰው 1 ቀንና 1 ሌሊት፣ ለመንገደኛ 3 ቀናት አስቀምጧልና ይህን መተላለፍ አይፈቀድም። 6 ማበሱ ለከፍተኛው ሐደስ ሳይሆን ለመለስተኛው ሐደስ ንጽህና ለውዱ ብቻ መሆን። ሰፍዋን ቢን አስላህ ባስተላለፉት መሰረት በጉዞ ላይ ስንሆን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በጫማዎቻችን ላይ እንድናብስና ገላን ለመታጠብ ግዴታ ለጀናባ ብቻ እንጂ በአይን ምድርም ሆነ በሽንት ለ3 ቀናት እንዳናወልቃቸው ያዙን ነበር ብሏል። ግዴታ ጀናባ ያለበት ሰው እግሮቹን ከጫማዎቹ አውጥቶ አጥቦ የማስገባት ግዴታ አለበት ማለት ነው። በጫማዎችና በእግር ሹራቦች ላይ እንዴት እንደምታበስ የላይኛው የጫማ ክፍል በውሃ በራሱ እጆች ከእግር ጣቶች አንስቶ እስከ ቅልጥም ድረስ 1 ጊዜ ይታበሳል። የቀኙ እግር በቀኙ የግራውን በግራው እጅ ይታበሳል። የጫማው ሶልም ሆነ ተረከዝ አይታበስም። አሊ ረዲየላሁ ዐንሁ ሃይማኖት ዲን በሰው አስተያየት የሚሆን ቢሆን ኖሮ ከጫማ የላይኛው ክፍል ይልቅ ሶሉ ማበስ ይበልጥ የተገባ በሆነ ነበር። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በጫማዎቻቸው የላይኛው ክፍል ላይ ሲያብሱ ነው ያየሁት ብሏል። በጫማዎችና በእግር ሹራቦች ላይ የማበሻ ጊዜ ገደብ ለነዋሪ ሰው 1 ቀንና 1 ሌሊት፣ ለመንገደኛ 3 ቀናት ከሌሊቶች ጋር ነው። ለዚህ ማስረጃው ቀጥሎ ያለው የአሊ ረዲየላሁ ዐንሁ ቃል ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለመንገደኛ 3 ቀናት ለሌሊቶች ከሌሊቶች ጋር፣ ለነዋሪ ደግሞ 1 ቀንና ሌሊት እንዲሆን አድርገዋል። ማበሱ የሚቆይበት የጊዜ ገደብ ስሌት ጊዜውን መቆጠር የሚጀምረው ከሐደስ በኋላ የሚደረገው የመጀመሪያው ማበስ አንስተው ነው። ሹራቦቹን ወይንም ካልሲውን ጧሃራ ላይ ሆኖ ከለበሰ በኋላ ጧሃራውን ፈርሶ ለመጀመሪያ ጊዜ ካበሰ ከዚህ ጊዜ ጀምሮ 1 ቀንና 1 ሌሊት 24 ሰዓት የሚሳለው። ለዚህ ምሳሌው አንድ ሰው ውዱ አድርጎና እግሮቹን ከታጠበ በኋላ የእግር ሹራቦቹን ለብሶ የፈጅር የሱቢህ ሶላት ሰገደ። ረፋድ 4 ሰዓት ላይ ውዱ ፈረሰ። 5 ሰዓት ሲደርስ ዱሃ ለመስገድ ውዱ አድርጎ ሹራቦቹ ላይ አበሰ። ከዚህ ሰዓት ጀምሮ እስከ ቀጣይ ቀን 5 ሰዓት ድረስ ሹራቦቹን ወይንም ካልሲን ለብሶ ማበሱ መቀጠል ይፈቀድለታል። ይህ ለነዋሪ ሰው፣ ለመንገደኛ ግን 3 ቀናት ከሌሊቶች ጋር ነው። በስብራት መደገፊያ፣ በቁስል ማሸጊያ ፋሻ እና በተለጣፊ ፕላስተር ለማበስ የስብራት መደገፊያ ወይንም ጀብራ በስብራት ቦታ ላይ ለድጋፍ የሚታሰር እንደ ጆሴና እንጨት ያለ ነገር ነው። ማሸጊያ ፋሻ በቁስል ወይም በቃጠሎ በመሳሰል ምክንያት በተጎዳ ቦታ ላይ ለሕክምና የሚጠመጠም ጨርቅና የመሰለ ነገር ነው። ፕላስተር በቁስል በመሳሰሉ ነገር ለሕክምና ሲባል የሚለጠፍ ነው። በስብራት መደገፊያ ጀብራ ላይ ማበስ የተደነገገ ስለመሆኑ ማስረጃ ጃብር ረዲየላሁ ዐንሁ ባስተላለፉት መሰረት ለጉዞ ወጥተን እያለ ከመካከላችን አንዱን ድንጋይ መቶት ራሱን ፈነከተው። ይህ ሰው በህልም ወሲብ ምክንያት ገላ የመታጠብ ግዴታ አጋጠመውና ተየሙም ማድረግ የሚያስፈቅድለትን ነገር እንዳለ ጠየቃቸው። በውሃ መታጠብ እስከቻልክ ድረስ የሚያስፈቅድል ነገር መኖሩን አናውቅም አሉትና በውሃ ታጥቦ ሞተ። ወደ ነቢዩ ተመልሰው ሲመጡ የሆነውን ነገሯቸው። ነቢዩም አላህ ይግደላቸውና ገደሉት። ያላዋቂ መድኃኒት መጠየቅ ነውና ካላወቁ አይጠይቁም ኖሯል። ተየሙም አድርጎ ቁስሉን በጨርቅ አስሮ ጠምጥሞ በላዩ ላይ በማበስ ቀሪ አካሉ መታጠብ ብቻ ይበቃው ነበር ብለዋል። በጀብራ ላይ ለማበስ መሟላት ያለባቸው ሸርጦች፣ 1 የቁስል መጠቅለያ ፋሻም ሆነ የስብራት መደገፊያ። እነዚህ ነገሮች በአግባቡ ለማድረግ ለሕክምናው የሚያስፈልገው ቦታ እና በዙሪያው ማለፍ የለበትም።
ሁለት ጀብራም ሆነ የቁስም መሸፈኛ ፋሻን ከጧሃራ በኋላ ማድረግ ግዴታ ሸርጥ አይደለም። አስፈላጊ ሆኖ እስከተገኙ ድረስም በከፍተኛው በመለስተኛው ሐደስ ንጽህና በገላ መታጠብና በውዱ ጊዜ ማበስ ይፈቀዳል። የተወሰነ የጊዜ ገደብም የላቸውም። አስፈላጊነታቸው ሲያበቃ መውለቅና በጧሃራ ወቅት አካሉ መታጠብ ይኖርበታል። ሶስት እንደ ፕላስተር ፋሻን ያሉ ተነስተው መመለስ የሚችሉትን በተመለከተ ሀ ጉዳት የማያስከትል ወይም የመፈወሻ ጊዜውን የማይዘገይ ከሆነ አንስቶ ከስሩ ያለውን ካጠቡ በኋላ ወደ ነበረበት መመለስ ነው። ለጉዳት ሳያመጣ ወይም የመዳኛ ጊዜውን ሳይዘገይ አውልቆ ከስሩ ያለውን ማጠብ የሚመች ሆኖ ሲገኝ ግን ያሉበትን አካል በምታጠብበት ጊዜ በላያቸው ላይ ያብሳል። የገላ ትጥበት የጉስል ቋንቋ ትርጓሜ አንድ ነገር ሙሉ በሙሉ ውሃ አዳርሶ ማጠብ ነው። የጉስል ሸርዓዊ ትርጓሜ የገላ ትጥበት ወይንም ጉስል። የጉስል ቋንቋዊ ትርጓሜ አንድ ነገር ሙሉ በሙሉ አዳርሶ ማጠብ። ሸርዓዊ ትርጓሜ አላህን ለመገዛት ዓላማ በተለየ መንገድ ገላን ሙሉ በሙሉ አዳርሶ መታጠብ። የገላ ትጥበት ጉስልን ግዴታ የሚያደርጉ ነገሮች አንድ የአባላዘር ፈሳሽ መኒ ከብልት መውጣት። መኒ የወንድ ዘር ፈሳሽ ስሜት በሚሰጥ ሁኔታ ከብልት የሚደፍቅና ከወጣ በኋላ የመሟሻሽ ሁኔታ የሚከተለው ነጭ ወፍራም ፈሳሽ ነው። የተምር ሽት ጠረን ያለው ሲሆን ከስንዴ ሊጥ ጠረን የቀረበ ነው። አላህ እንዲህ ብሏል፣ ረከሳችሁም ብትሆኑ ገላን የመታጠብ ግዴታ ካለባችሁ ገላችሁን ታጠቡ። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብሏል፣ ውሃውን በመድፈቅ ከረጨህ ገላይን ታጠብ። ጠቃሚ ነጥቦች አንድ በህልም ወሲብ ተፈጽሞ የአባላዘር ፈሳሽ ያልወጣ ከሆነ የመታጠብ ግዴታ አይኖርም። ከነቃ በኋላ ፈሳሹ ከወጣ ግን ገላ መታጠብ ግዴታ ይሆናል። ሁለት የዘር ፈሳሹን ወጥቶ ካየና የሚያስታውሰው ህልም ባይኖርም በመውጣቱ ምክንያት መታጠብ ግዴታ ይሆናል። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብሏል፣ ውሃ የመታጠብ ግዴታ በውሃ በመኒ ውሃ መውጣት ብቻ ነው። ሶስት ብልት ውስጥ የፈሳሹ የመንቀሳቀስ ስሜት ቢሰማውና የወጣ ነገር ከሌለ የመታጠብ ግዴታ የለበትም። አራት መኒ ያለ ምክንያት ወይም በበሽታ ምክንያት ያለ እርካታ ስሜት እንዲሁ ከወጣ የመታጠብ ግዴታ የለበትም። አምስት ጀናባ የመታጠብ ግዴታ ኖሮበት ከታጠበ በኋላ መኒ ቢወጣ ብዙውን ጊዜ ያለ ስሜት የሚወጣ በመሆኑ ዳግም መታጠብ ግዴታ ነው። ለጥንቃቄ ውዱ ማድረጉ መልካም ነው። ስድስት አንድ ሰው ከእንቅልፉ ከነቃ በኋላ ምክንያቱን የማያስታውስ እርጥበት ካገኘ ነገሩ ሶስት ሁኔታዎች አይዘልም። ሀ መኒ ስለመሆኑ እርግጠኛ መሆን። እርግጠኛ ከሆነ በህልሙ ወሲብ መፈጸሙን አላስታወሰ መታጠብ ግዴታ ይሆናል። ለመኒ አለመሆኑን ማረጋገጥ። አለመሆኑን ካረጋገጠ የትጥበት ግዴታ አይኖርበትም። የእርጥበቱ ብያኔ የሽንት ብያኔ ይሆናል። ህመሩሃ መኒ ነው አይደለም ብሎ መጠራጠር። ምንነቱን ለመለየት ጥረት ያደርግና መኒ ነው ብሎ አንዱን እንዲወስድ የሚያደርግ ነገር ካለ መኒ ነው፣ መዚ ነው ብሎ እንዲወስድ የሚያደርግ ነገር ካለ መዚ ነው። የሚያስታውሰው ምንም ነገር ከሌለ ግን ለጥንቃቄ ሲባል መታጠብ ይኖርበታል። ሰባት መኒ ካየና ህልሙ መቼ እንደነበር ማስታወስ ካልቻለ ገላው መታጠብ ግዴታ ይሆንበታል። በመጨረሻም ከእንቅልፍ ከተነቃበት ጀምሮ ያሉትን ሰላቶች ዳግም መስገድ ይኖርበታል። ሁለት የግብረ ስጋ ግንኙነት መኒ ባይፈስም የወንድ ብልት ጫፍ ሙሉ በሙሉ ወደ ሴቷ ብልት ሲገባ በሁለቱ ብልቶች መካከል የሚፈጠር ግንኙነት ነው። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብሏል፣ የግርዛት ቦታ ከግርዛት ቦታ ካለፈ የወንዱ ብልት ጫፍ ወደ ሴቷ ብልት ከጠለቀ ገላ መታጠብ ግዴታ ሆኗል። የካፍር መስለም ይህ ቀይስ ቢን አስም በሰለሙ ጊዜ ገላቸውን እንዲታጠቡ ነብዩ ሰለላሁ ዐለይሂ ወሰለም ባዘዙት በመሆኑ። አራት የወር አበባና የወሊድ ደም ንፋስ መቆም። ከአይሻ በተላለፈው መሰረት ነብዩ ሰለላሁ ዐለይሂ ወሰለም ለፋጡማ ቢንት አቡ ሁበይሽ ወር አበባ ስመጣ ሰላት መስገድ ተይ፣ ሴት አጠበሽ ስገጂ ብሏል። የወሊድ ደምም ብያኔው በሊቃውንት የጋራ ስምምነት መሰረት እንደ ወር አበባ ነው። አምስት ሞት ነብዩ ሰለላሁ ዐለይሂ ወሰለም የሴት ልጃቸውን አስክሬን ትጥበት አስመልክተው በፋጡማ ቢንት አቡ ሁበይሽ 3 ጊዜ ወይም 5 ጊዜ አስፈላጊ ከሆነ ከዛም በላይ ይጠባት ብሏል። የገላ አስተጣጠብ በገላ ትጥበት ላይ ግዴታውን ለታቀደ የመታጠቢያ ዓላማ ገላን ሙሉ በሙሉ አዳርሶ ወይም በማንኛውም አኳኋን ቢሆን በውሃ መታጠብ ነው። ይሁን እንጂ ነብዩ ሰለላሁ ዐለይሂ ወሰለም አስተጣጠብ መከተል የተወደደ ነው። በአስተጣጠባቸው በእምናት እናት መይሙና ረዲየላሁ ዐንሃ ገለጻ መሰረት የሚከተለው ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የጀናባ መታጠቢያቸውን ውሃ አኖሩና 2 ወይም 3 ጊዜ በቀኝ መዳፋቸው ውሃውን ዘግነው
በግራ ላይ በመገልበጥ ታጠቡ። ከዛ ብልታቸውን አጠቡ። ከዛ 2 ወይም 3 ጊዜ መዳፋቸውን መሬት ወይም ግድግዳ ላይ መታ መታ አደረጉ። ቀጥሎም ተጎድምጦ ውሃ በአፍንጫ ወደ ውስጥ ስበው አስወጡ። ፊታቸውን፣ ክንዳቸውን ታጠቡ። ከዚያም ፈንጠር ብሎ እግሮቻቸውን ታጠቡ። ለማድረቂያ ጨርቅ ላመጣላቸው ስላልፈለጉ በእጃቸው ውሃውን ማራገፍ ያዙ። በዚህ መሰረት አስተታተቡ። 1 መዳፎችን 2 ወይም 3 ጊዜ ማጠብ። 2 ብልትን ማጠብ። 3 2 ወይም 3 ጊዜ መዳፍን መሬት ወይም ግድግዳ ላይ መታ መታ ማድረግ። 4 2 እግሮች ብቻ ሲቀሩ ለሰላት የሚደረግ ውዱ ማድረግ። በራስ ላይ ውሃ ማፍሰስ። 5 6 ገላ ሙሉ በሙሉ መታጠብ። 7 ፈንጠር ብሎ 2 እግሮችን ማጠብ። ጠቃሚ ነጥቦች ሴት ለጀናባም ሆነ ለወር አበባ ስትታጠብ የተጎነጎነ ፀጉሯን መፍታት አያስፈልጋትም። ወደ ፀጉር ስር እስከተዳረሰ ድረስ ውሃ ካፈሰሰችበት በቂ ነው። ለወር አበባ ወይም ለወሊድ ደም ስትታጠብ ትንሽ ጥጥ ወይም ሌላ መሰል ነገር ወስዳ ምስክ ወይም ሽቶ ጨምራባት የደም ቂሎቱን ማጥፋት የተወደደ ነው። አንድ ሰው ለጀናባ ገላውን ከታጠበ ለውዱ ንያ አያረግም አላደረገም በዚህ ጥጥ ብቻ ሰላት መስገድ ይችላል። ጀናባ ባለበት ሰው ላይ ሐራም የሆኑ ነገሮች ሰላት። አንደኛ ሰላት አላህ እንዲህ ብሏል፣ እናንተ እምናችሁ ሆይ እናንተ የሰከራችሁ ሆናችሁ የምትሉትንም እስከምታውቁ የረከሳችሁም ስትሆኑ መንገድ አላፊዎች ካልሆናችሁ በስተቀር አካላችሁን እስከምታጠቡ ድረስ ስግደትን አትቅረቡ። 2 በተከበረው ቤት ዙሪያ መዞር ጠዋፍ። ነብዩ ሰለላሁ ዐለይሂ ወሰለም በተከበረው ቤት ከአባ መዞር ሰላት ነው ብለዋል። 3 የቁርአንን መጽሐፍ በእጅ መንካት። አላህ እንዲህ ብሏል፣ የተጠራሩት እንጂ ሌላ አይነካም። ነብዩ ሰለላሁ ዐለይሂ ወሰለም ንጽህና ያለው ሰው እንጂ ሌላ የቁርአን መጽሐፍ በእጁ አይንካ። 4 ቁርአን መቅራት። አሊ ባስተላለፉት መሰረት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከመስጊዳቸው ቤት መጥተው ቁርአንን ያስተምሩን፣ ስጋንም ከኛ ጋር ይበሉ ነበር። ከጀናባ በስተቀር ከቁርአን የሚያግዳቸው ነገር አልነበረም። 5 አቋርጦ ለማለፍ ካልሆነ በስተቀር መስገድ ውስጥ መቀመጥ። አላህ እንዲህ ብሏል፣ እናንተ እምናችሁ ሆይ እናንተ የሰከራችሁ ሆናችሁ የምትሉትን እስከምታውቁ የተረከሳችሁም ስትሆኑ መንገደኛ አላፊዎች ካልሆናችሁ በስተቀር አካላችሁን እስከምትታጠቡ ድረስ ስግደትን አትቅረቡ። ተወዳጅ ሙስታሐብ የሆኑ እጥበቶች ለጁሙዓ መታጠብ። ነብዩ ሰለላሁ ዐለይሂ ወሰለም ለጁሙዓ ሰላት ውዱ ያደረገ ሰው ጥሩና መልካም ነው። ገላውን የታጠበ ሰውም ጥሩ መልካም ሲሆን መታጠብ የበለጠ ተመራጭ ነው። 2 ለሐጅና ለዑምራ ኢህራም ሲደረግ ዘይድ ብን ሳቢት ረዲየላሁ ዐንሁ ባስተላለፉት መሰረት ነብዩ ሰለላሁ ዐለይሂ ወሰለም ኢህራም የተሰፋ ልብሶችን አውልቆ ገላቸው መታጠባቸውን መለከታቸውን ዘግበዋል። አስከን ካጠቡ በኋላ መታጠብ። ነብዩ ሰለላሁ ዐለይሂ ወሰለም የሞተ ሰው ያጠበ ሰው ለራሱ የሚታጠብ ብሏል። 4 ከእያንዳንዱ ግብረ ስጋ ግንኙነት በኋላ መታጠብ። ከአቡ ረፋ ረዲየላሁ ዐንሁ ባስተላለፉት መሰረት ከዕለታት አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ሚስቶቻቸውን አዳረሱና ከዛኛውም ዘንድ ገላቸውን ታጠቡ። የአላህ መልእክተኛ ሆይ አንድ ትበት ብቻ ቢያደርጉስ አልኳቸው። ይህ የበለጠ ይጠራ፣ የበለጠ ያማረና የበለጠ ጸዳ ነው አሉ ብሏል። ተገቢ አይደለም። 1 የሰላት ወቅት እስኪወጣ ድረስ ጀናባን ሳይታጠብ መቆየት። 2 ሴት ከወር አበባ ስትጠራ ግዴታ የሆነውን ሰላት አለመስገድ። ለዙሁር ሰላት ወቅት ማብቂያ የአንድ ረካ ጊዜ ብቻ ቀርቶ ቢሆን ገላዋን ታጥባ መስገድ ግዴታ ይሆንባታል። ነብዩ ሰለላሁ ዐለይሂ ወሰለም ፀሐይ ከመውጣቷ በፊት ለአንድ ረካ የደረሰ ሰው የሱቢ ሰላትን ደርሶበታል። ፀሐይ ከመጥለቋ በፊት ለአንድ ረካ የደረሰ ሰው የአሱር ሰላትን ደርሶበታል ብለዋልና